ሰላም ጤና ይስጥልን ክቡራን ተመልካቾች ከክፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን እየመራው አብራችሁ ቆይታ ማድርገው ሰለሞን ኪዳዬ ነኝ። የመንግስት በጀትና ሀብት ለታለመለት ዓላማ መዋል እንዲቻል ተገቢውን ቁጥጥር ማድረግ እንደሚገባ የከፋ ዞን ፋይናንስና ኢኮኖሚ መምሪያ አሳሰበ። መምሪያው የ2016 በጀት ዓመት አፈጻጸም ግምገማና የ2017 እቅድ ላይ ከዘርፉ ባለሙያዎች ጋር በቦንጋ ከተማ ምክክር አካሂደዋል። ቤተልሔም መምሩ ተጨማሪ አላት። የዞኑ ፋይናንስና ኢኮኖሚ ልማት መምሪያ ኃላፊ አቶ መቅደስ ማሙ በዚሁ ጊዜ እንደገለጹት ከመንግስት የሚመደበው ሀብት ውስን በመሆኑ በራስ አቅም ገቢን የማመንጨት ስራ ላይ ትኩረት ተሰጥቶ እየተሰራ ነው ብለዋል። ከዚህም ባሻገር ያለውን ውስን ሀብት በአግባቡና በቁጠባ መጠቀም እንደሚገባ ማሳስበዋል። የዞኑ ፋይናንስ መምሪያ ዋናው ዓላማ ከመንግስት የሚሰጠውን ሀብት በአግባቡ ለፖሊሲ ስትራቴጂ ማስፈጸሚያ ለኢኮኖሚያዊ እድገት ለማህበራዊ ልማት ለውጦች ፋይናንስ ማድረግ ነው። ይህን ፋይናንስ በቁጠባ ለታለመለት ዓላማ እንዲውል ተገቢ ክትትልና ቁጥጥር ማድረግ ስራ ነው የሚሰራው። እዚህ ተቋም ባለፉት ጊዜያት የሀብት ውስንነት ያለበት መሆኑ ይታወቃል። አብዛኛው ከመንግስት የሚመደበው ሀብት በእጅጉ ዝቅተኛ ነው። ከህዝባችን ፍላጎት አንጻር ከሌላ ምንጮችም የሚገኙ ሀብቶችም ሲታይ ያው ከአመት አመት እየቀነሱ ነው ያሉት። የውስጥ አቅም ነው ትኩረት ተሰጥቶ ሀብትም እንዲፈጠር እየተደረገ ያለው። እዚህ አብዛኛው የመንግስት በጀት በውስጥ አቅም ላይ የተመሰረተ ከመሆኑ አንጻር የህዝብን ፍላጎት ከማሟላት አንጻር ውስንነት ቢኖርም በተቻለ መጠን የዞናዊ የሀብት ማሰባሰብ አቅም እንዲጎለብት የዞኑ መንግስት የሚያደርገው ጥረት የባለድርሻ አካላት ጥረት በዛ ልክም የገቢዎች ተቋም የሚያደርገው አጠቃላይ እንቅስቃሴ በዚህ አመት የበጀት ጉድለት ለመሙላት የተደረገው ጥረት አበርታች ብለን ነው የገመገም ነው። እዚህ አብዛኛው የበጀት ፍላጎት ሰፊ ቢሆንም ካቀርነው አንጻር የተሻለ አፈጻጸም አሳይተናል ብለን ነው የወሰድነው። በአብዛኛው በብድር ውስጥ ሳንገባ ለማለፍ ጥረት ተደርጓል። ከዚህ በፊት በከፍተኛ ሁኔታ ብድር ውስጥ የገባን ነው እየሄድን የነበረው። ግን በዚህ አመት በተቻለ መጠን የውስጥ አቅም ለመፍጠርና የፋይናንስ ስርዓቱ ደግሞ በወጪ ቅነሳ ላይ ትኩረት አድርጎ እንዲሰራ ከማድረግ አንጻር ዋና ያቀርናቸውን እቅድ የምናሳካበትን ሀብት በራሳችን አግኝተን ሂደናል ብለን ነው የወሰድነው። ከዚህ በፊት እስከ 300-400 ሚሊዮን ብድር ውስጥ እየተገባ ነው የዞን ፋይናንስ ይሄድ የነበረው። በዚህ አመት 60 ሚሊዮን ብድር ብቻ ነው የነበረን። ይሄ ሲታይ ካለፉት አመታት አንጻር ሲታይ የተሻለ አፈጻጸም እንዳለን ማየት ይችላል ማለት ነው። በ2016 የበጀት ዓመት መምሪያው የአገልግሎት አሰጣጡን ከማሻሻል በዘለለ ዞናዊ የካፒታል ፕሮጀክቶችን ማስፈጸሚያ ሀብት ተገኝቶ እንደነበርም ጠቅሰዋል። በቀጣይ የኦዲት ስራዎችና የንብረት አስተዳደርን በወረዳዎችና በከተማ አስተዳደሮች ተጠናክሮ እንደሚከናወን ገልጸዋል። በዚህ አመት የታዩ ጠንካራ ጎኖች የአገልግሎት አሰጣጣችን ተሻሽሏል ብለን ነው ወሰድነው። በየትኛውም መንገድ የሚመጣውን አገልግሎት በተቻለ መጠን አቅም በፈቀደ ሊኩ አገልግሎት ሰጥተናል ብለን ነው የወሰድነው። በምሬት የሄደ አካል ዛሬ በገመገምነው ግምገማ የለም ብለን ነው የወሰድነው። ከዛ ውጪ አብዛኛው ዞናዊ ካፒታል ፕሮጀክቶችን የምናስፈጽምበትን ሀብት አግኝተናል። በዚህ አመት አብዛኛው ስራው በደረሰበት ክፍያ የመፈጸም ሂደት ውስጥ ጉለት አልታየም። እዚህ አብዛኞችን በወቅቱ ተገምግሞ ስራው የደረሰበትን ክፍያ ቀርቦ በአግባቡ ከፍለን ሂደናል። አዳዲስ ፕሮጀክቶችንም በ2016 ይዘን ለማስፈጸም የሄድንበት ርቀት የተሻለ ብለን ነው የወሰድነው። አብዛኛው ኢዳዎችን ደግሞ በመክፈል ረገድ የተሻለ ብለን ነው የወሰድነው። እዚህ አጠቃላይ ከኦዲት አንጻርም ሲታይ በዚህ አመት የኦዲት ሽፋን የሰጠናቸው መዋቅሮች ሲታይ የተሻለ ብለን ነው የወሰድነው። በዛ ልክም በውጫዊ ኦዲትም ኦዲት ተደርጎ የተገኙ ግኝቶች ላይም የማስተካከያ እርምጃም ለመውሰድ ያደረግነው ጥረት የተሻለ ብለን ነው የወሰድነው። አሁንም እየሄድንበት ነው። በቀጣይ የኦዲት ግኝት ላይ ተገቢ ማስተካከያ አድርገን በ17 መሄድ እንዳለብንም የጋራ መግባባት ላይ ደርሰናል። ከዛ ባለፈ የንብረት አስተዳደር ጋር ተያይዞ ነው አብዛኛው እንደሚታየው የመንግስት
ንብረቶች የአገልግሎት ጊዜያቸውን ከጨረሱ በኋላ በየቦታው ነው ቆሞ ያሉት። በዚህ ሂደት ውስጥ ደግሞ ከፍተኛ የሆነ ብክነት ይሰረቃሉ፣ እቃ ይነሳበታል፣ ሙሉ በሙሉም የመጥፋት እድልም የነበረበት ነው። ይሄን በአግባቡ በማሰባሰብ የንብረት አወጋገድ መመሪያን ተከትለን በዚህ አመት ተሽከርካሪዎች ላይ ማስተካከያ ወስደናል። የተለያዩ ወዳደቁ ብረቶች በየመጋዘኑ ተከማይቶ አፈር ለብሶ የነበረውን ወደ ሀብትነት ለመቀየር ያደረግነው ጥረት የተሳካ ነው ብለን ነው። በዚህ ወደ 6.3 ሚሊዮን ብር አካባቢ ከዚህ ከአሮጌ ንብረቶች ማግኘት ተችሏል ማለት ነው። ስለዚህ ይሄን በወረዳዎች በከተማ አስተዳደሮች በሚቀጥለው አመት ካስቀጠልን እንደ ዞን የሚባክነውን ሀብት መከላከልን ያረጁ ነገሮችንም ወደ ሀብትነት የመቀየር እድል መፍጠር እንችላለን የሚል ነገር አለን ማለት ነው። በ2016 የበጀት ዓመት የልማት እቅድና የግዢ ስራዎች በተሳካ ሁኔታ መከናወናቸውን የገለጹት ደግሞ የመምሪያው የበጀት ዝግጅትና አስተዳደር ስራ ሂደት አስተባባሪ አቶ አበባዩ አበበ ናቸው። እንደ ተቋም የልማት እቅድ፣ የኦዲት ስራ፣ የገቢ እና የግዢ ስራዎች አብዛኛው ስራዎችን በተሻለ ሁኔታ የፈጸምንባቸው ስራዎች እንዳሉ ሁሉ ቀሪ ነገሮች አሉ። በግዢ አካባቢ ላይ ቀሪ በወቅቱ ግዢ ፈጽሞ ለተቋማት ከማቅረብ አንጻር የኦዲት ደግሞ ኦዲት በስታንዳርድ መሰረት ኦዲት ከማድረግ አንጻር ጉለት እንዳለ፣ የኦዲት ግኝት በአግባቡ ከመመለስ አንጻር ጉለት እንዳሉ፣ ሌሎች ጉለቶች አሉ። እነዚህን ጉለቶች ቢያንስ ቀጣይ 2017 በጀት ዓመት ላይ ማረም አለብን፣ ማስተካከል አለብን የሚል ነገር ነው። ዛሬ እንደ ዞን ልዩ ትኩረት ተሰጥቶ እንደ ዞን አጠቃላይ የዞኑ መምሪያ ባለሙያዎች በጋራ ውይይት አድርጎ ቀጣይ ለስራው ተነሳሽነት እንዲኖርና የተሻለ ነገር እንዲፈጽሙ ነው ዛሬ ውይይት እየተደረገ ያለው። በመጨረሻም በ2016 የአፈጻጸም ሪፖርት ላይ የመከሩት የመድረኩ ተሳታፊዎች በ2017 የበጀት ዓመት እቅድ ላይም አስተያየታቸውን ሰጥተዋል። የከፋ ልማት ማህበር በሚጠበቅበት ልክ ለህዝቡ የልማት ጥያቄዎች ምላሽ መስጠት እንዲችል አስፈላጊውን ድጋፍ በማድረግ ማብቃት እንደሚገባ የአውራዳ ከተማ አስተዳደር ገለጸ። የከተማ አስተዳደሩ ማህበሩን ከመደገፍ አንጻር የድርሻውን እየተወጣ መሆኑንም አመልክቷል። ከማህበረሰቡ ከተውጣጡ አካላት ጋር ማህበሩን መደገፍ በሚቻልበት ሁኔታ ላይ ውይይት መካሄዱንም ከንቲባው አቶ ጥላሁን ወርቁ ገልጸዋል። ዘገባው የባልደረባችን በላቸው በላይ ነው። እንደኛ ከተማ አስተዳደር የከፋ ልማት ማህበርን ለማጠናከር መድረክ ፈጥረናል ማለት ነው። ይህንን መድረክ ስንፈጥር ባለፈው ወር በዞናችን አስተዳዳሪ ቦርዱ ሰብሳቢ ሁሉም ከፋ ተወላጆች ባሉበት ስለ ከፋ ልማት አፈጻጸምና ያለበት ደረጃ ቀርቦ በጋራ ያየንባቸው ሁኔታዎች አሉ። አሁንም ቢሆን በተዋረድ ይህን ከፋ ልማት ለማጠናከር ሁሉም መዋቅር የድርሻውን መወጣት መቻል አለበት የሚል ቁጭት ይዘን ከባለድርሻ አካላት ጋር ተወያይተናል። ስንወያይ ሁሉንም ማህበራዊ መሰረት የያዘ ውይይት ነው ያደረግነው። ከሃይማኖት አባቶች፣ ከሀገር ሽማግሌዎች፣ ከወጣት፣ ከሴት፣ ከምሁራን የተወጣጡ ህብረተሰብ ክፍሎች ጋር በጋራ ተወያይተናል። በውይይቱ የተነሱ ነገሮችን ስንመለከት ቀደም ሲል እጅግ በጣም በቅድመ አያቶቻችን ጠንካራ የነበረ ዛሬ ላይ በውስን ዓመታት ግን እየተዳከመ የመጣበት አግባብ ነበረ። አሁን ግን ደግሞ የሚታየው እንደዚህ አይነት ንቅናቄዎችና የቦርድ አመራር ለውጥ የማድረጉ አባል የማፍራቱ እቅድ ወደ ታች መውረዱ እጅግ በጣም ጥሩ ነው። ሁላችንም የየራሳችንን ድርሻ እንወጣለን በሚል በቁጭት ሀሳብ አስተያየት የሰጡበት ሁኔታ ነው የነበረው። ይህን ተከትለን እንግዲህ ያው እንደ አዲስ በከተማ አስተዳደር ደረጃ በከንቲባ የሚመራውን የኮሚቴ አባል 7 አባላትን የያዘ አሳይን አድርገናል ማለት ነው። ይህን አሳይን ስናደርግ ፕሮፖዛሉ ቀርቦ በጉባኤ ታዳሚው የጸደቀበት አግባብ ነው ያለው። በተጨማሪ ደግሞ ይሄ ስራ እንዲጠናከር በአመራር መሰራት መቻል አለበት ብለን ለእያንዳንዱ ለከተማ አመራር በስሮቻቸው ያለውን ባለሙያ አወያይቶ አባል አድርጎ በተቀመጠው ስታንዳርድ መሰረት አግሪመንት ተፈጥሮ ወደ ፋይናንስ ሂደው የራሳቸውን መዋጮ የሚከፍሉበትንም ስርዓት ለመዘርጋት አስበን በጋራ የሰራንበት ሁኔታ ነው ያለው። ይሄ ብቻ አይደለም፣ ታችኛው ማህበረሰብ ላይም ይሄ ሚኒ ኮሚቴ መቋቋም አለበት ብለናል። በቀጠና አስተዳዳሪ የሚመራ ከ5 እስከ 7 ድረስ ኮሚቴ አባላትን የያዘ አባል ማፍራቱንም ሀብት የማሰባሰቡንም ጉዳይ አጠናክሮ ሊሄድ የሚችል ኮሚቴ እዛ ቦታ ላይ አሳይን እንዲደረግ የሚለውን ነገር በጋራ ተግባብተን ነው የዛሬን መድረክ የጨረስነው።
እኔም ለአካባቢ ፖሊስ ነኝ በሚል መሪ ቃል በጊምቦ ወረዳ ሾቻ ቀበሌ ከማህበረሰቡ ተውጣጥተው ሲሰለጥኑ የቆዩ የፓትሮል ቅኝትና ገለልተኛ አማካሪ ቡድን ሰልጣኞች ተመረቁ። ብሩክታይት ብርሃኑ ከጊምቦ ወረዳ መንግስት ኮሙኒኬሽን ጽህፈት ቤት ያገኘነውን ዘገባ እንደሚከተለው ታቀርበዋለች። በወረዳ ደረጃ ለ12ኛ ጊዜ ስልጠና ወስደው ወደ ስራ የገቡ 720 አባላትን ማስመረቅ እንደተቻለ የገለጹት ዋና ሳጅን ተሾመ ወልደ ስላሴ የህብረተሰቡን አንድነት በመፍጠር ማህበረሰቡ በሰላም ወጥቶ እንዲገባ ከፍተኛ ሚና አለው ብለዋል። በሾቻ ቀበሌ እየታዩ ያሉ ወንጀሎችን በመከላከል የህዝብን አደራና ተልዕኮ በብቃትና በፍትሃዊነት ኃላፊነታቸውን በመወጣት የልማት ስራዎችን ለማስቀጠል ሁሉም ኃላፊነቱን ሊወጣ እንደሚገባ ተገልጿል። በጸጥታው ዘርፍ የመረጃ ልውውጥ ከቀበሌ መዋቅር ጀምሮ እስከ ወረዳ ማዕከል ድረስ በማጠናከር የአካባቢያቸውን ሰላም ለማስጠበቅ የፓትሮል ቅኝትና ገለልተኛ አማካሪ ቡድን ከሌሎች ጸጥታ አካላት ጋር ቅንጅት መፍጠር ያስፈልጋል ተብሏል። የተመረቁ የጸጥታ አካላቶች አካባቢያቸውና የቀበሌውን ሰላም ማስከበር ግዴታቸው መሆኑን በመገንዘብ ሚዛናዊ አገልግሎት መስጠት ያስፈልጋል ሲሉ የወረዳው አስተዳደር ጽህፈት ቤት ኃላፊ አቶ ተሾመ አዳሮ ተናግረዋል። ህገወጥ የመሬት ወረራና የደን ጭፍጨፋ ላይ የሚሳተፉ አካላቶች እንዳይኖሩ መስራት እንደሚያስፈልግ ገልጸዋል። በመጨረሻ ምርቃውን የተሳተፉ የጸጥታ አባላትና አመራሮች ከሌሎች ባለድርሻ አካላት ጋር በመሆን የሾቻ አንደኛ ደረጃ ትምህርት ቤትን የመስክ ምልከታ አድርገዋል። የኢትዮጵያ ልማት ባንክ ባለፉት 5 ዓመታት ባከናወነው ሪፎርም ያልተገባን ብድር ከ57 በመቶ ወደ 6.5 በመቶ ማድረስ መቻሉ ተገለጸ። ባንኩ በተጠናቀቀው የ2016 በጀት ዓመት 32 ቢሊዮን ብር ብድር መስጠቱና 5.5 ቢሊዮን ብር ትርፍ ማግኘቱንም አስታውቋል። ከኢዚያ ለተገኘው ዘገባ ታምራት ኃይሌ። የባንኩ ፕሬዝዳንት ዶክተር ዮሐንስ አያለው ለኢዚያ እንደገለጹት ባለፉት 5 የሪፎርም ዓመታት ከደንበኞች ጋር ያለውን ግንኙነት ጤናማ በማድረግና የሰራተኞችን ብቃት በማሳደግ ባንኩ ዘላቂ ፋይናንስ አቅም እንዲኖረው ማድረግ መቻሉን ገልጸዋል። በበጀት ዓመቱ የባንኩን ካፒታል ከ2.2 ቢሊዮን ብር ወደ 40 ቢሊዮን ብር በማድረስ በኢትዮጵያ ሁለተኛ ከፍተኛ ካፒታል ያለው ባንክ ማድረግ ተችሏል ነው ያሉት። በተጠናቀቀው በጀት ዓመት ባንኩ በአጠቃላይ የነበረበትን ያልተስተካከለ ብድር ከ57 በመቶ ወደ 6.5 በመቶ ማድረስ መቻሉን አስረድተዋል። ባንኩ ከሪፎርሙ በፊት በሊዝ ፋይናንሲንግ ለብድር ያጸድቅ የነበረው 900 ሚሊዮን ብር እንደነበር ጠቅሰው በተጠናቀቀው በጀት ዓመት 27 ቢሊዮን ብር ማጽደቁን ተናግረዋል። በተመሳሳይ ለአምራች ዘርፍ ይጸድቅ የነበረውን ከ4 ቢሊዮን ብር ያልበለጠ በጀት በተጠናቀቀው በጀት ዓመት ወደ 32 ቢሊዮን ብር ማድረግ መቻሉን ጠቁመዋል። ከሪፎርሙ በፊት በአጠቃላይ ባንኩ ያጸድቅ የነበረው ብድር ከ10 ቢሊዮን እንዳልበለጠ በማስታወስ በተጠናቀቀው በጀት ዓመት ለብድር አገልግሎት የሚውል 7.8 ቢሊዮን ብር ማጽደቁንም ተናግረዋል። በተጠናቀቀው በጀት ዓመት ባንኩ 16 ቢሊዮን ብር የሚጠጋ ብድር መሰብሰቡንም ፕሬዝዳንቱ አስረድተዋል። ባንኩ ባለፈው በጀት ዓመት ባከናወነው ዘርፈ ብዙ ማሻሻያ ስራ 5.5 ቢሊዮን ብር ትርፍ ማግኘቱንም ገልጸዋል። ከውጭ ወዳገኘነው ዘገባ ስናልፍ በዓለም ታይተው ከታለፉ ክስተቶች የታይታኒክ መርከብ ታሪክ በሁላችንም አእምሮ ውስጥ ላይጠፋ የሰረጸ ነው። ከ112 ዓመታት በፊት ልክ በዛሬው ቀን ነበር በመጠኗ ግዙፍና በፍጹም አጠልቅም የተባለችው ይህችው የታይታኒክ መርከብ የሰመጠችው። ባልደረባችን ምረታም ብርሃኑ ዕለቱን በታሪክ መለስ ብላ ታስቃኘናለች። በ1912 ዓመተ ምህረት 2200 ተጓዦችንና የመርከቡን ሰራተኞች ጭና ከእንግሊዝ ወደ ኒውዮርክ እየተጓዘች እያለ ነው በሰሜን አትላንቲክ ውቅያኖስ ላይ የሰጠመችው። የሰመጠችበት መስመር ከኒውፋውላንድ በስተ ምስራቅ 400 ማይል ርቀት ላይ በሰሜን አትላንቲክ ውቅያኖስ 13000 ጫማ ርቀት ላይ ነበር። አርኤምኤስ የተሰኘችው ይቺ ቅንጡ መርከብ የተነደፈችው በአይሪሹ ዊሊያም ፔሪ ነው። የተሰራችው ደግሞ በቪል ፖስት። እንዳትሰምጥ በተሰራላት መከላከያ ምክንያት ፈጽሞ አትሰምጥም የተባለችው የታይታኒክ መርከብ በጣም ፈጣን እንደነበረችም ይነገራል። መርከቧ ከአደጋው 5 ቀን ቀደም ብላ በእንግሊዝ ሳውዝሃምፕተን ነበር የተነሳችው። የመጨረሻ ተሳፋሪዎቿን ለመያዝ በቼምበርግ ፈረንሳይ ብሎም ክዊንስታውን አየርላንድ ከቆመች በኋላ ወደ ኒውዮርክ በፍጥነት እየተጓዘች ሳለ ከመስመጧ 1 ቀን ቀድሞ ከበረዶ ግግር ጋር በመላተሟ ምክንያት ከ16 የበረዶ መከላከያ 5ቱን አጥታለች። በዚህም የተሰበሩ ክፍሎቿ በውሃ ተሞሉ። አትሰምጥም የተባለችው መርከብ በግማሽ ተሰበረች። ከዚያም ሰመጠች። ታይታኒክ በቂ የህይወት አድን ጀልባዎች ስላልነበራት ሙሉ በሙሉ ተሳፋሪዎቿን ማትረፍ አልተቻለም። ካሳፈረቻቸው 2200 ሰዎች ውስጥ ከዚያ ቀዝቃዛ ውቅያኖስ ማትረፍ የተቻለው 700 ያህሉን ብቻ ነበር።
መርከቧ መስመጥ ከጀመረችበት 1 ሰዓት ከ20 ደቂቃ በኋላ ካርፔቲያ የተሰኘች የእንግሊዝ መርከብ በቦታው ደረሰች። በተሰበረው የመርከብ ክፍል ውስጥ የነበሩና በህይወት ካሉ ውሃ ውስጥ የተንሳፈፉ ጥቂት ሰዎችን ለማዳን ተቻለም። የሚያስቆጨውና ቆይቶ የታወቀው አጋጣሚ ደግሞ ሌላንድ ካሊፎርኒያ የተሰኘች የእንግሊዝ መርከብ ከታይታኒክ ቅርብ ርቀት ላይ ነበረች። ሆኖም ግን የመርከቧ የራዲዮ ኦፕሬተር ተኝቶ ከስራ ውጪ በመሆኑ ምክንያት የታይታኒክን የስቃይ ድምጽ ሊሰማና ሊታደግ አልቻለም ነበር። ይህ የትልቋ መርከብ የመስመጥ አደጋ ዜና በሁለቱም የአትላንቲክ ውቅያኖስ ጫፎች ሀዘንን አስተጋብቷል፣ ቁጣንም አስነስቷል። በፈረንጆቹ አቆጣጠር 1913 የባህር ላይ ደህንነት ስምምነት እንዲፈረም ምክንያት ሆኗል። በዚህ መሰረት ማንኛውም መርከብ በቂ የህይወት አድን ጀልባ እንዲኖረውና እያንዳንዱ በመርከቡ የሚሳፈር ሰው ህይወት ማዳኛ እንዲኖረው ህግ ተጣለ። በተጨማሪም የበረዶ ግግርን የሚከታተል ድርጅት እንዲቋቋም ሆነ። ይህ የሰሜን አትላንቲክ የበረዶ ግግር ሁኔታን የሚከታተል ድርጅት ማለት ነው። በዋነኛነትም የመርከቦች የሬዲዮ አገልግሎት 24 ሰዓት እንዲሆን ግዴታ ተጣለለት። ሆኖም ግን ይህ ሁሉ ህግ ቢረቀቅም በታይታኒክ መርከብ ውስጥ የነበሩ ከ1500 በላይ ሰዎችን በህይወት መመለስ አልተቻለም። ወደ ስፖርት ዘገባችን ስናልፍ ኢትዮጵያ በሊማ ከ20 ዓመት በታች የአትሌቲክስ ሻምፒዮና ከዓለም ሁለተኛ ደረጃን በመያዝ አጠናቀቀች። 6 ወርቅን ጨምሮ 10 ሜዳሊያዎችን ያገኘችው ኢትዮጵያ በሜዳሊያ ብዛት አሜሪካንን በመከተል ሁለተኛ ደረጃን ይዛለች። አንተነህ ፍቃዱ ተጨማሪ አለው። በፔሩ ሊማ በተካሄደው የዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና ኢትዮጵያ ከዓለም ሁለተኛ ደረጃን በመያዝ አጠናቃለች። በፔሩ ሊማ ከነሐሴ 21 ጀምሮ ሲካሄድ የነበረው የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና ፍጻሜውን አግኝተዋል። ኢትዮጵያን በመወከል የተሳተፈው ከ20 ዓመት በታች አትሌቲክስ ብሔራዊ ቡድን በ6 ወርቅ 2 ብር እና 2 ነሐስ በአጠቃላይ 10 ሜዳሊያዎችን ማሸነፍ ችሏል። በዚህ ኢትዮጵያ ከዓለም አሜሪካን በመከተል ሁለተኛ እንዲሁም ከአፍሪካ አንደኛ ደረጃ በመያዝ ውድድሩን ያጠናቀቀች ሲሆን ውድድሩን አንደኛ ደረጃ በመያዝ ያጠናቀቀችው አሜሪካ 8 ወርቅ 4 ብር እና 4 ነሐስ በድምሩ 16 ሜዳሊያዎችን አግኝታለች። የኢትዮጵያ የወርቅ ሜዳሊያ ያስገኙት አትሌቶች መዲና ኢሳ በ500 ሜትር፣ ሲምቦ አለማየሁ በ3000 ሜትር መሰናክል፣ ጀነራል ብርሃኑ በ800 ሜትር፣ አለሽኝ ባወቀ በ3000 ሜትር ሴቶች፣ ሳሮን በረሃ በ1500 ሜትር እና አብዲሳ ፈይሳ በ1500 ሜትር የወርቅ ሜዳሊያዎችን አስገኝተዋል። በተጨማሪም አትሌት መቅደስ አለምሼት እና አትሌት አብዲሳ ፈይሳ በተመሳሳይ ርቀት በ5000 ሜትር የብር ሜዳሊያ ለኢትዮጵያ አስገኝተዋል። አትሌት ማርታ አለማየሁ በ3000 ሜትር ሴቶች እና አትሌት ኃይሉ አያለው በወንዶች 3000 ሜትር መሰናክል የነሐስ ሜዳሊያ አስመዝግበዋል። አትሌት ትግስት ገዛሃኝ በፓራኦሎምፒክ ውድድር ታሪክ ለኢትዮጵያ ሁለተኛውን የወርቅ ሜዳሊያ ያመጣች ሲሆን ከ3 ዓመታት በፊት በቶኪዮ ፓራኦሎምፒክ ውድድር በተመሳሳይ ርቀት በታሪክ የመጀመሪያ የፓራኦሎምፒክ የወርቅ ሜዳሊያ ማስገኘት ችላለች። በዚህ ሻምፒዮና በ800 ሜትር፣ በ1500 ሜትር፣ በ3000 ሜትር፣ በ500 ሜትር፣ በ3000 ሜትር መሰናክል በሁለቱም ጾታ እንዲሁም በ10000 ሜትር ሴቶች እርምጃ 11 ሴት 8 ወንድ በአጠቃላይ 19 አትሌቶች ኢትዮጵያን ወክለው ተሳትፈዋል። በፔሩ ሊማ በተካሄደው የዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና 134 ሀገራት የተሳተፉበት ሲሆን 34 ሀገራት በሜዳሊያ ሰንጠረዥ መግባት ችለዋል። በመጨረሻም ዜና እረፍት። በከፋ ዞን በተለያዩ የስራ ቦታዎች በኃላፊነት ሲሰሩ የቆዩት አቶ ደበበ ወንድሙ በደረሰባቸው ድንገተኛ ህመም ህይወታቸው ማለፉ ተገለጸ። ዝርዝሩን ብሩክታይት ብርሃኑ እንደሚከተለው ታቀርበዋለች። ሚያዝያ 25 1961 ዓመተ ምህረት በካፋ ዞን ጨታ ወረዳ ዱባ ቀበሌ የተወለዱት የካፋ ዞን ከፍተኛ ፍርድ ቤት ምክትል ፕሬዝዳንት አቶ ደበበ ወንድሙ እድሜያቸው ለትምህርት ሲደርስ የመጀመሪያ ደረጃ ትምህርታቸውን በጨታ ወረዳ ሻማ ትምህርት ቤትና በኦዳ እንዲሁም የሁለተኛ ደረጃ ትምህርታቸውን ደግሞ በቀድሞ የቦንጋ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተከታትለዋል። በ1984 ዓመተ ምህረት ከጅማ መምህራን ትምህርት ኮሌጅ በመምህርነት ሙያ ተመርቀው እስከ 1987 ዓመተ ምህረት በአንደኛ ደረጃ መምህርነት አገልግለዋል። አቶ ደበበ ወንድሙ ከ1990 ዓመተ ምህረት ጀምሮ በካፋ ዞን ፍትህ መምሪያና በዞኑ ከፍተኛ ፍርድ ቤት በመምሪያ ኃላፊነት በሬጅስትራርና ከ1995 እስከ 1996 ዓመተ ምህረት የካፋ ዞን ምክር ቤት ምክትል አፈ ጉባኤ በመሆን አገልግለዋል።
ከ2012 ዓመተ ምህረት ጀምሮ ህይወታቸው እስካለፈበት ነሐሴ 25 2016 ዓመተ ምህረት ድረስ የዞኑ ከፍተኛ ፍርድ ቤት ምክትል ፕሬዝዳንት በመሆን ሲያገለግሉ ነበር። አቶ ደበበ ወንድሙ ባለትዳርና የሶስት ሴቶችና የአንድ ወንድ ልጅ አባትም ነበሩ። ዝምተኛው ከሰው ተግባቢውና ሰው አክባሪው አቶ ደበበ ወንድሙ በካፋ ዞን ፖሊስ አማካኝነት በክብር ስርዓተ ቀብራቸው በቦንጋ ደብረ ሰላም ቅዱስ ሚካኤል ቤተክርስቲያን ወዳጅ ዘመዶቻቸውና የስራ ባልደረቦቻቸው በተገኙበት ነሐሴ 26 2016 ዓመተ ምህረት ተፈጽሟል። የካፋ ቴሌቪዥን ለወዳጅ ዘመዶቻቸውና ለቤተሰቦቻቸው መጽናናትን ይመኛል። ክቡራን ተመልካቾች እኛም በካፋ ቴሌቪዥን ስም ለወዳጅ ዘመዶቻቸው ፍጹም መጽናናትን እየተመኘን ዜናዎቻችን የስካሁኖቹ ነበሩ። ስለተከታተላችሁን እናመሰግናለን። ቀሪ የጣቢያችን ፕሮግራሞች ይቀጥላሉ። ከዜናዎቹ ጋር ሰለሞን ኪዳኔ ነበርኩ። ሰላም።